እጅ ጠቁራ ትታያቸዋለች። አንቺ ነፍስ የመንግስተ ሰማያት ተፈጥረሽ በገሃነመ እሳት ተጣልሽን የዲያብሎስ ፈንታ ሆንሽ ብለው አዝነውና ተክዘው ርቀው ይቆማሉ። በዚያም ጊዜ መላእክተ ጽልመት አንቀው እያዳፉ ይዘዋት ይሄዳሉ። ፈጣሪሽን አታውቂ ለነፍስሽ ስንቅ የሚሆን መልካም ምግባር የለሽ እያሉ ኃጢአቷን እያሳሰቧት ይዘዋት ይሄዳሉ። ስትሄድም እነሆ ዛሬ በዚህ ዓለም የንጉሥ አመፀኛ እጁን በሰንሰለት አስረው ወደ ንጉሥ ሲሄዱ ይቆርጡኝን ይገድሉኝ ሆንን እያለ እያዘነ እየተከዘ እንደሚሄድ ሁሉ ያቺን ነፍስ ከእግዚአብሔር መጣላቷን ከዲያብሎስ መጨመሯን ገሃነመ እሳት መውረዷን ከመንግስተ እግዚአብሔር መውጣቷን እያሰበች እየተጨነቀች ትሄዳለች። ከዚያም ከጌታ ፊት ያቆሟታል። ጌታም አንቺ ጎስቋላ ነፍስ በስም ክርስቲያን ነኝ ብለሽ በሥላሴ ስም ተጠምቄያለሁ ብለሽ በሥራሽ ግን ከአሕዛብ ጋር አንድ ሆነሽ በኃጢአት ስትኖሪ ለነፍስሽ ስንቅ ይሆን ዘንድ መልካም ሥራ መስራት እንዴት ረሳሽ ይላታል። እርሷም አቤቱ ጌታዬ እኔ ከዚያው ሞቼና ፈርሼ በስብሼ አፈር ትቢያ ሆኜ እቀራለሁ ብዬ ነበር እንጂ በረቂቅ አካል ተነስቼ ከራ እንዲያገኘኝ ባውቅማ እንኳን ገንዘቤን ዓይኔን እግሬንና እጄን ሙሉ አካሌን ሁሉ እየቆረጥኩ ስለ እግዚአብሔር እያልኩ እንኳን ለአውሬና ለአሞራ በሰጠው ነበር ትላለች። ክቡር ዳዊት አመፀኞች በዚያን ቀን ዝም ይላሉ እንዳለ የምትናገረው አታ ዝም ትላለች። በደለኞችንም ይልቁንም በርኩስ ምኞት የሥጋን ፍትወት እየተከተሉ የሚመላለሱትን ጌትነቱንም የሚንቁትን እየቀጣቸው ለፍርድ ቀን እንዴት እንደሚጠብቅ ያውቃል እንዳለ ቅዱስ ጴጥሮስ ጌታችንም በምድር መልካም ግብር ያልሰራ ይማር ዘንድ አይገባውምና እኔን ጥላ ዲያብሎስን ወዳለችና በሥራዋም እሱን ተከትላለችና ወደ አባቷ ውሰዷት፣ ዳግመኛም ለፍርድ እስክመጣ በዛ ትኖር ብሎ ይፈርድባታል። መላእክተ ጽልመትም እየደፉና እያዳፉ በእሳት ምንዶ እየደበደቡ እያንገላቱ አንዴ ከእሳት ባህር እየጨመሩ የእሳት ፍህም እየደፉባት በማያባራ ስቃይ ትኖራለች። ሐዋርያው ቅዱስ ጳውሎስም ነገር ግን እንደ ጥንካሬህና ንስሐ እንደማይገባ ልብህ የእግዚአብሔር ቀን ፍርድ በሚገለጥበት በቁጣ ቀን ጣም በራስ ላይ ታከማቻለህ እንዳለ ለንስሐ የተሰጣትን ዘመን በሳቅ በጨዋታ በዝሙትና በስካር ጨርሳለች። ስለዚህም በዚህ ስፍራ እርሷን የሚያደምጣት የለም። መጽሐፍ እግዚአብሔር መሐሪ ነው ብለህ ኃጢአትን አትስራ፣ ቁጣና መዓትም ከእርሱ ዘንድ እንደሆነች አስተውል እንዳለ ሕዝቅኤልም በትንቢቱ እኔ እግዚአብሔር ተናግሬአለሁና ይመጣል፣ እኔም አደርገዋለሁ፣ አልመለስም፣ አልጸጸትም፣ እንደ መንገድሽና እንደ ሥራሽ ይፈረድብሻል እንዳለ በማይጠቅም ጩኸትና ሲቃ ያለ ዕረፍት መከራን ትቀበላለች። በራእየ ማርያም ላይ እናታችን ቅድስት ድንግል ማርያም ለ16 ዘመናት በወንጌላዊው ዮሐንስ ቤት በኖረችበት ጊዜ ለዮሐንስ ስለዚህ ስፍራ ልጇ ወዳጇ ከሦስተኛው ሰማይ አውጥቶ ያስጎበኛትን እንዲህ በማለት ነገረችው። ዳግመኛም ነይ ወደ ምዕራብ እንሂድ፣ የኃጥአን ነፍስ የምኖርበትን አሳይሻለሁ አለኝ። ወስዶ በሰማይና በምድር ዳር ከባህር ዳርቻ ደረሰኝ። የእሳት ባህር ያለበት የገሃነም ቦታ አሳየኝ። ይህ ቦታ ለምን ይሆናል ብዬ ልጄን ጠየቅኩት። በመልካም ግብር ያልተገኙ በኃጢአት የኖሩ ቦታቸው ይህ ነው አለኝ። በዚያም በባህር ውስጥ ብዙ ሰዎች ከጉልበታቸው ድረስ ከእንበርታቸውም ድረስ ከደረታቸው ድረስ ከአንገታቸውም ድረስ ከከንፈራቸውም ድረስ
ከራሳቸውም ድረስ የእሳት ባህር ያጠለቃቸው አየሁ። ከጉልበታቸውም ድረስ ያጠለቃቸው እነማን ናቸው ብለው በሶስቱ ጊዜያት ጸሎት የሚያይዙ ናቸው አለኝ። ከንብርታቸው ድረስ ያጠለቃቸው እነማን ናቸው አልሁት። ከቤተ ክርስቲያን ውስጥ ዋዛ ፈዛዛ የሚጫወቱ ናቸው አለኝ። ከደረታቸው ድረስ ያጠለቃቸው እነማን ናቸው ብለው ከቆረቡ በኋላ እህል ውሃ ሳይቀምሱ የሚናገሩ ናቸው አለኝ። ከአንገታቸው ድረስ ያጠለቃቸው እነማን ናቸው ብለው ባልንጀራቸውን የሚያሙ ናቸው አለኝ። ከከንፈራቸው ድረስ ያጠለቃቸው እነማን ናቸው ብለው ባልንጀራችንን እንግደል የሚሉ ናቸው አለኝ። ከራሳቸው ድረስ ያጠለቃቸው እነማን ናቸው ብለው ከቅጥረ ቤተ ክርስቲያን የሚተኙ ናቸው አለኝ። ከዚህም በኋላ ከስር እስከ ጫፍ ከጫፍም እስከ ስር ድረስ በ5000 ዓመት የማይደረስ ታላቅ ገደል አሳየኝ። የአንዱ ነፍስ ከአንዱ ነፍስ ጋር ሲወድቅ አየሁ። እኔም ምንድናቸው ብዬ ልጄን ጠየቅኩት። በአባታቸው፣ በወንድማቸው፣ በልጃቸው፣ በባልንጀራቸው ሚስት የሚሰስኑ ናቸው አለኝ። ሴት ልጅ አራስ ሆና ወይም መርገሟ በመጣ ጊዜ በሩካቤ ሥጋ የሚገናኙና እንስሳን ምድርን ሰንጥቀው የሚወስቡ ወንዱን በግብረ ሰዶም የሚያመነዝሩ ካህን ሆነው ከሌላ ሴት የካህንም ሚስት ከሌላ ወንድ ቢሄዱ እነዚህ ሁሉ የኩነኔ ቦታቸው ይህ ነው አለኝ። ከዚህም በኋላ ሌላ ቦታ አሳየኝ። 4 መላእክት ጽልመት ተሸክመው ወስደው በእሳት አልጋ አስቀምጠው በእሳት ፍላጻ ሲነድፉት የፈላ ውሃም ሲያፈሱበት አንድ ሽማግሌ ሰው አየሁ። ባየሁትም ጊዜ ብዙ አለቀሱ። ይህ ሰው ማን ነው ብዬ ልጄን ጠየቅኩት። ጳጳስ ነው አለኝ። ኃጢአቱንም እነግርሻለሁ አለኝ። የቤተ ክርስቲያን ሥርዓት አልተከተለም፣ በሕጌም ተጠብቆ አልኖረም። ሥጋዬንም ደሜንም ያረከሰ ነው፣ ዘመኑንም በዝሙት የፈጸመ ነው። ዳግመኛ እንግዳ አልተቀበለም፣ ለተራበ አላበላም፣ ለተጠማም አላጠጣም፣ ለታረዘም አላለበሰም፣ የታመመም አልጠየቅም፣ ያዘኑትንም አላረጋጋም፣ የታሰሩትንም አላስፈታም። ስለዚህ የዘላለም ቦታው ይህ ነው አለኝ። ከዚህም በኋላ 4 መላእክተ ጽልመት በእሳት መንዶ እየደበደቡ ከእሳት ባህር ሲጨምሩት አንድ ታላቅ ሰው አየሁ። ይህ ሰው ማን ነው? ኃጢአቱስ ምንድነው ብዬ ልጄን ጠየቅኩት። ሊቀ ጳጳስ ነው፣ ኃጢአቱንም እነግርሻለሁ አለኝ። አንድነቴን ሶስትነቴን ለሕዝብ አላስተማረም። ራሱን ወዳድ የግል ጥቅሙንም ፈላጊ ነገሥታትን መኳንንትን አይመክርም። ፍርድ ሲጓደል ድሃ ሲበደል ዳኞችን አይገስጽም፣ አያስተምርም። ስለዚህም የዘላለም የኩነኔ ቦታው ይህ ነው አለኝ። ከዚህም በኋላ ብዙ የተበታተኑ ነፍሳት በእሳት መካከል አየሁ። እነዚህ እነማን ናቸው ብለው በፀሐይ፣ በጨረቃ፣ በከዋክብት፣ በእንጨት፣ በድንጋይ የሚያመልኩ ለዛር፣ ለቃልቻ፣ ለጠንቋይ የሚሰግዱ ናቸው። ስለዚህም ኩነኔያቸው ለዘላለም ይህ ነው አለኝ። ከዚህም በኋላ በእሳት ዛፍ የተሰቀሉ ብዙ ሰዎች አየሁ። ምንድናቸው ብዬ ልጄን ጠየቅኩት። ክብርን የወደዱ ሀብት ገንዘብ እያላቸው ለተራበ የማይሰጡ የማይመጸውቱ ድሆችን የሚበድሉ ከመከራ ሥጋ ከመከራ ነፍስ ይወድቃሉ። ስለዚህም የዘላለም ቦታቸው ይህ ነው አለኝ። ከዚህም በኋላ በእሳት ሰንሰለት አንገታቸውን ታስረው ጨለማ የለበሱ ሴቶች አየሁ። እነማን ናቸው ብዬ ጠየቅኩት። እናት አባታቸው በሕግ ሳያጋቧቸው ድንግልናቸውን ለማንም በዱር በጫካ የሚሰጡ የሚሰስኑ ክብረ ንጽሕናቸውን የሚያጎድፉ ናቸው። ስለዚህ ኩነኔያቸው ለዘላለም ይህ ነው አለኝ። ከዚህም በኋላ የእሳት ውሾች፣ የእሳት እባቦች እግራቸውን እጃቸውን ሲሰብሯቸው በእሳት ዛፍ ላይ ተሰቅለው ብዙ ሰዎች አየሁ። እነማን ናቸው ብዬ ብጠይቀው ከቆብ በኋላ የሚሰስኑ መነኮሳት ናቸው። ሴቶችም በጸነሱ ጊዜ መድኃኒት እየጠጡ የሚያስወርዱ ናቸው። እነኛም ሕፃናት መልካምም ሆነ ክፉ ብንሰራ ምን ነው ባደግን አለ ጊዜያችን አጠፉን ብለው አቤት አቤት እያሉ ይጮሁባቸዋል። አባቴ ግን መልአኩን ወደ መልካም ቦታ ውሰዳቸው ይለዋል። የእናቶቻቸውም የዘላለም የኩነኔ ቦታ ይህ ነው አለኝ። በጥቡዕ ልቦና ንስሐ ቢገቡ አትምራቸውምን አልሁት። እምራቸዋለሁ አለኝ። ቀሳውስቱም የነፍስ ልጆቻቸውን መክረው
ተቆጥተው ንስሐ ግቡ አይሏቸውም፣ እንደፈለጉም ይሆናሉ አለኝ። ከዚህም በኋላ በእሳት መካከል እጃቸውን እግራቸውን የተቆረጡ ብዙ ሰዎች አየሁ። ምንድናቸው ብዬ ጠየቅኩት። ለሰው ክፉ የሚጥሩ የሚጽፉም የሰው ገንዘብ የሚሰርቁ ጉልበት እያላቸው ሰርተው የማይበሉ አታላዮች፣ በገንዘብ እየተገዙ የሰው ነፍስ የሚያጠፉ፣ ዓይናቸውን በሰው ሀብት ላይ የሚያሳርፉ፣ በጠዋት ወደ መሸታ ቤት የሚገሰግሱ፣ በብዙ ድካም ያገኙትን ገንዘብ ቤተሰባቸውን በድለው ለመሸታና ለዝሙት የሚያጠፉ አጭበርባሪዎች ናቸው። የኩነኔ ቦታቸውም ለዘላለም ይህ ነው አለኝ። ዳግመኛም ጨው ባሩድ የሞላበት ጨለማ ጉድጓድ አየሁ። በዚህም ውስጥ እግራቸውን እጃቸውን የተቆረጡ ብዙ ሰዎች አየሁ። ምንድናቸው ብዬ ልጄን ጠየቅኩት። አንድነቴን ሦስትነቴን፣ ቅድመ ዓለም ከአብ ያለ እናት መወለዴን፣ ድኅረ ዓለም ከሰማያ ሰማያት ወርጄ ከድንግል ማርያም ያለ አባት መወለዴን፣ በሄሮድስ ቅንዓት ከሀገር ወደ ሀገር መሰደዴን፣ መጠመቄንና መገረፌን፣ በመልዕልተ መስቀል መሰቀሌን፣ በቀኖት መቸንከሬን፣ ሞቴንና መነሳቴን፣ ከትንሣኤም በኋላ በአርባኛው ቀን ወደ ሰማይ ማረጌን፣ በኋላም ይህን ዓለም ለማሳለፍ በጌትነትና በታላቅ ግርማ መምጣቴን የሚያውቁ አረመኔዎች ናቸው። ለዘላለም የሚኖሩበት የኩነኔ ቦታቸው ይህ ነው አለኝ። ከዚህም በኋላ ልጄ ወደ ገነት እንሂድ፣ እነሆ በመልካም ግብር የጸኑ የጻድቃን ማህበር፣ የተጋደሉ የሰማዕታት ማህበር፣ ንጹሃን የሆኑ የደናግላን ማህበር፣ የደጋግ አባቶችን የእረፍት ቦታ ታይ ዘንድ አዳም ሳይፈጠር በምስራቅ የተከልኳትን ለዓይን ያማረች የፍቅርና የትህትና ሀገር ላሳይሽ አለኝ። ሊቀ ነቢያት ሙሴ በሕግ መጻሕፍቱ ስለዚህ ስፍራ ሲናገር አራቱ አፍላጋት እነርሱም ኤፌሶን፣ ኤፍራጥስና ጤግሮስ እንዲሁም አባይ የተባሉ ታላላቅ ወንዞች የሚያጠጡት ታላቅና እንዲሁም የደስታ ስፍራ ናት። ገነት ጌታችን ኢየሱስ ክርስቶስ በማዕከለ ምድር በቀራንዮ በቅንዋት ቸነከሩት። ይህ የአይሁድ ንጉሥ ነው ተብሎ በግሪክና በሮማይስጥ በዕብራይስጥም ፊደል የተጻፈ ጽሕፈት ደግሞ በራሱ ላይ ነበረ። ከተሰቀሉትም ከክፉ አድራጊዎች አንዱ አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ